ኢትዮጵያውያን ስንባል አብዛኛው ትንሽ የሆኑ ነገሮችን እንደ ትልቅ አካብዶ ማየት ልምዳችን ሆነ። ሰላም ጤና ይስጥልኝ። ይህ ድንቅ ዓለም በብሩክ የተሰኘው ቻናላችን ነው። ዛሬ ደግሞ ስለ ኢንቨስትመንት አጠር ያለች ማብራሪያ ይዤላችሁ መጥቻለሁ። ተከታተሉ። ከመጀመሪያውና ከሁሉም ነገር ቀደም ብለን የምንጀምረው ከኢንቨስትመንት ምንድን ነው ከሚለው ኮንሰፕት ነው። ከዛሬ ድረስ ኢንቨስትመንት ምን ማለት ይመስላችሁ ነበር? ዛሬ እኔ አጠር አድርጌ አብራራላችኋለሁ። ተከታተሉ። ኢንቨስትመንት ማለት እጅ ላይ ያለን ገንዘብ ወይም ደግሞ ጊዜ ነገ ላይ ትርፍ ይዞ በሚመጣ ነገር ላይ ብቻ ማዋል ማለት ነው። ወይም ደግሞ ለየት አድርጌ ላቅርብላችሁ። ኢንቨስትመንትን አብዛኞቹ ሰዎች ከፕላንቴሽን ወይም ደግሞ አትክልት ከመትከል ወይም ዘር ከመዝራት ጋር ያገናኙታል። ለምሳሌ አንድ አትክልት ከተተከለ ከሆነ ጊዜ በኋላ መልስ ይዞ ሊመጣ ይችላል እና ይዞ የሚመጣው መልስ በጣም ጣፋጭ ፍሬ ሊሆን ይችላል። የምንበላውን እህል ይዞ ሊመጣ ይችላል። ብቻ የሆነ ጥሩ ነገር ይዞ የሚመጣ ነገር ምን ስንዘራ ማለት ነው። ኢንቨስትመንትን ልክ እንደዚህ ፕላንትን ወይም እጽዋትን ካልተንከባከብናቸው፣ ካልኮተኮትናቸው ወይም ደግሞ ካላጠጣናቸው የሚታወቁ መድረቃቸው እንደሆነ አይቀርም። ኢንቨስትመንትም እንደዛው ምን የሚለየው ነገር የለም። በተደጋጋሚ እሱ ላይ ትኩረታችንን አድርገን ካልተከታተልነው፣ ካልተቆጣጠርነው ይዞን ገደል ይገባል። ኢንቨስትመንት የሚሰራው በአንድ መንገድ ብቻ ነው። ዛሬ ላይ ጥሩ ገንዘብ እዛ ድርጅት ላይ አስቀምጥ ወይም ደግሞ እዛ ስራ ላይ ጥሩ ገንዘብ አስቀምጥበት፣ ነገ ከነገ ወዲያ ላይ በጣም ከምትጠብቀው በላይ ጥሩ ነገር ይዞልህ ይመጣል። ለምን ይመስላችኋል ኢንቨስትመንት በዓለማችን ላይ በጣም ወሳኝ የሚባለውን ድርሻ ያዙ? እነዚህ ሶስት ነገሮች ስነግራችሁ ኢንቨስትመንት ለምን በዓለማችን ላይ ወሳኝ እንደሆነ ትረዳላችሁ። የመጀመሪያው ትርፍ ለማግኘት፣ ይሄ ሁላችሁም የምታውቁት ነገር ነው። ሁለተኛው ደግሞ ለወደፊት ጥንቃቄ ለሚባለው ነገር፣ ሶስተኛ ለነፃነት። እነዚህ ሶስት ነገሮች ያማከለ ጉዳይ ነው በጣም ወሳኝ እንዲሆን ያደረገው ማለት ነው። እነዚህ ያጠር አድርገን ነግራችሁ ትርፍን ለማግኘት ስንል ለአንድ ቢዝነስ ትርፋማ ብትሆንም ባትሆንም የሚለውን አምነህበት ሪስክ ወስደን ገንዘባችንን እናስቀምጥና የምርም ደግሞ የሰጠነው ገንዘብ ተገቢውን ትርፍ ይዞ ሲመጣ ያ የትርፍ ኢንቨስትመንት እንለዋለን፣ ወይም ትርፍ ለማግኘት የተሰራ የኢንቨስትመንት ታይፕ እንለዋለን። ይህ ብዙ ጊዜ ቶሎ ተጀምሮ ቶሎ የሚዘጉ የቢዝነስ አይነቶች ናቸው። ወይም ደግሞ ለምሳሌ ኢቨንቶች፣ ኮንሰርቶች፣ እነዚህ የኢንቨስትመንት አይነቶች ቶሎ ተጀምሮ ቶሎ የሚያልቁ ኢንቨስትመንት አይነት ነው ማለት ነው። ሁለተኛው ደግሞ ለጥንቃቄ ወይም ደግሞ ፎር ሴኩሪቲ ስንል ደግሞ አንደኛ ለደህንነታችን ሲባል ወይም ደግሞ ድንገት የሆነ ገንዘብ ቢያስፈልገን፣ ለጤና ችግር ቢያጋጥም፣ እንደዚህ አይነት ነገሮች በሚፈጠሩበት ጊዜ ኢንቨስት ማድረጋችን ተመልሶ እናንተን ይከፍላችኋል ማለት ነው። እና ደግሞ ለትምህርት ድንገት የውጭ ትምህርት እድል ቢያጋጥማችሁ እና እጃችሁ ላይ ብር ባይኖር ያ ኢንቨስት ያደረጋችሁበት ነገር ተመላሽ ገንዘብ ይዞላችሁ ስለሚመጣ በዛ ገንዘብ ትምህርታችሁን አታቋርጡም፣ ትማራላችሁ ማለት ነው። ሶስተኛው ለጡረታ፣ አሁን ለምሳሌ በጣም ረጅም ጊዜ ሰርታችሁ የሰራችሁበትን ገንዘብ ኢንቨስት ብታደርጉ ጡረታ ላይ በምትሆኑ ጊዜ ቁጭ ብላችሁ ያን ገንዘብ ታገኛላችሁ ማለት ነው። ለነፃነት ሲባል ብዙዎቻችን የምናውቀው ነገር፣ ምክንያቱም ለምሳሌ ዛሬ ኢንቨስት ያደረግንበት የሆነ ድርጅት ወይም ደግሞ የሆነ ነገር ነገ ከነገ ወዲያ ላይ የሆነ ገንዘብ ይዞ ሲመጣ ቤታችን ቁጭ ብለን ተጨማሪ ስራ ራሱ መስራት አይጠበቅብን ማለት ነው። ፍሪ ሆነ ቤቴ የፈለግከውን እያደረግ ያ የኢንቨስትመንት ገንዘብ ወደ ኪስህ እየገባ ፍሪ ሆነ መኖር ትችላለህ ማለት ነው። ባይ ዘ ዌይ እጃችሁ ላይ ያለውን ገንዘብ ኢንቨስት ማድረግ በጣም ነፃ ሆናችሁ ህይወታችሁ እንድትኖሩ ያግዛል። ሶስተኛው ስለ ኢንቨስትመንት የምናነሳው ደግሞ ታይፖቹ ወይም ደግሞ ታይፕስ ኦፍ ኢንቨስትመንት የሚባለው ነገር ነው የምናነሳው። በአጠቃላይ እስካሁን ድረስ 5 አይነት የኢንቨስትመንት ታይፖች አሉ። የመጀመሪያው ባንክ ሴቪንግ ወይም ደግሞ ፊክስድ ዲፖዚት የሚባለው። ባንክ ሴቪንግ ወይም ደግሞ ፊክስድ ዲፖዚት የሚባለው የኢንቨስትመንት አይነት በጣም ፊክስድ ነው። ይህንን አጠር አድርጌ ላብራራ። እጃችሁ ላይ የሆነ 10 ሺህ ብር ቢሆን 20 ሺህ ብር ብቻ የሆነ ብር እጃችሁ ላይ ያለ ነው። ባንክ ሄዳችሁ ብታስቀምጡት ከዛም በኋላ በአመቱ ሄዳችሁ ያንን ብር ቼክ ብታደርጉት ምናልባትም ፕሮፊት ሊያደርግላችሁ የሚችለው እንደ ኢትዮጵያ ከ7 እስከ 10% ድረስ ብቻ። ይሄ ምንም ፕሮፊት አለው። ምክንያቱም ይዛችሁ የምትመጡት ብር ምናልባትም ለምሳሌ ከ100 ብር ብናስበው ከ7 ብር እስከ 10 ብር የሚሆን ብቻ ነው ትርፍ ልታገኙበት የሚችሉት ማለት ነው። ሁለተኛው የኢንቨስትመንት አይነት ደግሞ ቢዝነስ ኢንቨስትመንት ይባላል። ይህ ደግሞ አዲስ የሆኑ የራስ የቢዝነስ አይነቶችን ወይም ደግሞ ለመጀመር ገንዘብ እጥረት ያለባቸው ወይም ስራዎች ላይ ገንዘብን ፈንድ ስታደርግና ያ ድርጅት ወይም ደግሞ ያ ቢዝነስ መንቀሳቀስ ሲጀምር ያ ቢዝነስ ኢንቨስትመንት ነው። ይሄኛው በጣም ከፍተኛ የሆነ ሪስክ የሚኖረው ነገር ግን ምላሹ ቆንጆ። ሶስተኛው የኢንቨስትመንት አይነት ደግሞ ሪል ስቴት። አሁን ላይ ሀገራችን ላይ በጣም በብዛት የሪል ስቴት ስራ እየተንሰራፋ አንድ ሰው ሁለት ሰው አይደለም፣ በጣም ብዙ ድርጅቶች የሪል ስቴት ኢንቨስትመንት ላይ በጣም እየሰሩ ይገኛሉ። መሬት ወይም ደግሞ ቤትን ከገዛችሁ በኋላ ያንን የገዛችሁትን ቤትን ወይም ደግሞ መሬት ስታከራዩት ኢንቨስት አደረጋችሁበት ማለት ነው። ምክንያቱም ተመልሶ የሆነ ፕሮፊት ይዞ ይመጣል። ለምሳሌ ያ ቤት
በ2 ዓመት ውስጥ እናንተ የገዛችሁበትን ዋጋ ሊመልስ ይችላል። ከዛ በኋላ ያለው 100% ትርፍ ነው ይዞ የሚመጣው። ባይዘው ሪል ስቴቶች በየጊዜው ዋጋ የሚኖራቸውና ከቀን ቀን ዋጋቸው የሚጨምር የኢንቨስትመንት አይነት እንዳትሸው። በዚህ ዘርፍ ላይ መግባት የምትፈልጉ ሰዎች ወይም ደግሞ ሪል ስቴቶች ላይ ኢንቨስት ማድረግ የምትፈልጉ ሰዎች በ0913926991 ላይ በመደወል ማማከርም ወይም ደግሞ ኢንቨስት ማድረግ ትችላላችሁ። ኤዱኬሽን ኤንድ ስኪል ነው። ይሄኛው የኢንቨስትመንት አይነት በጣም ወሳኝ ከሚባሉ የኢንቨስትመንት አይነቶች መካከል ነው። አዲስ እውቀትን መማር ሊሆን ይችላል፣ ኮርሶችን መውሰድ፣ መጽሐፍትን ማንበብ እና የተለያዩ ፐርሰናል ዴቨሎፕመንት ሊያደርጉላችሁ የሚችሉ ነገሮች ላይ ኢንቨስት አድርጋችሁ ራሳችሁ ስትማሩ ወይም ደግሞ የቅርብ ሰዎችን እንዲማሩ ስታደርጉ ያኛው በጣም ቤስት የሚባል የኢንቨስትመንት አይነት ነው። ስቶክ ወይም ደግሞ አክሲዮን የሚባለው አክሲዮን በጣም የሚገርም የገንዘብ ማግኛ ወይም ደግሞ የኢንቨስትመንት አይነት ነው። ስቶክ ወይም ደግሞ አክሲዮን የምንለው የኢንቨስትመንት አይነት ምን ማለት መሰላችሁ? የአንድን ድርጅት የሆነ ገሚሱን በመግዛት ከዛ ድርጅት ላይ ሲያተርፍ አብሮ ማግኘት፣ ሲያጣም ደግሞ አብሮ ማጣት ማለት ነው። በጣም ትርፉ ይበዛል። አሁን ለምሳሌ የተለያዩ ድርጅቶች አክሲዮን ሽያጭ አውጥተናል ምናምን ይላሉ አይደል? አሁን የአንዱን ድርጅት ብትገዙና ያ ድርጅት በዛ ዓመት በጣም ኃይለኛ የሆነ ፕሮፊት ቢያስተናግድ እናንተ ከፕሮፊቱ ላይ የሆነ ፐርሰንት ያህል ትወስዳላችሁ። ያ አክሲዮን ፕሮፊት ይባላል። ኢንቨስት እንዴት እናድርግ የሚለው ኮንሰፕት ላይ ስንነጋገር በመጀመሪያ ሁላችሁም እንድትረዱት የሚፈልገው ነገር ኢንቨስትመንት ትልቅ ገንዘብ የሚፈልግ ነገር አይደለም። ያው ቀለል ያለ ገንዘብ የሚፈልግ ነው። ለምሳሌ 10,000 ብር እጃችሁ ላይ ካለ በ10,000 ብር በጀት አድርጋችሁ መጀመር የምትችሉ የኢንቨስትመንት አይነቶች ከትንሽ መጀመር ስለሚችል እንደ ትልቅ እንድታስቡት አለ ወይም በትልቅ ገንዘብ ብቻ አድርጋችሁ እንድታስቡት አለ። እንዴት ኢንቨስት እናድርግ የሚለው ደግሞ የመጀመሪያው ኢንቨስትመንት ሪስክ ቴክ ለማድረግ ከትንሽ ገንዘብ መጀመር ግዴታ ነው። ምክንያቱም ትንሿም ገንዘብ ብትሆን ነገ ከነገ ወዲያ ላይ ፕሮፊት ይዛ ስትመጣ በጣም ትልቅ የሆነ ፕሮፊት ይዛ ልመጣ ይችላል። ከ50 እስከ 200% ድረስ የሚሆን ማለት ነው። ሁለተኛው ደግሞ ኮንሲስተንሲ ወይም ደግሞ ቀጣይነት መኖር አለበት። ለዚህ ኢንቨስትመንት በማሰብ ብቻ ገንዘብን ማስቀመጥ ግድ ይላል። ሶስተኛ ደግሞ ቅድሚያ ተማር። ለማታውቀው ነገር በጭራሽ በጀት እንዳታደርግ። ለምሳሌ ቀለል ያለ ኤግዛምፕል ለእኔ ፎሬክስ ትሬዲንግ ነው። ፎሬክስ ትሬዲንግ ምንም የማታውቁ ከሆናችሁ እንዳትበጁት፣ ቀድማችሁ ተማሩ። ፎሬክስ ምንድን ነው? ምን ያህል ፕሮፊት አለው? በዚህ ምን ያህል ሰዎች ማግኘት ችለዋል የሚለው ነገር ተማሩ። ካታውቁት ምንም አይነት ነገር ላይ እንዳትገቡ። ምክንያቱም ሪስኩ በጣም ከባድ ስለሆነ፣ ሪስክ አትውሰዱ አይደለም ግን የሚመጣባችሁ ጉዳት ከፍተኛ ስለሆነ ማለት ነው። አራተኛው ደግሞ በጣም ሩቅ አሳቢ ነው። ዛሬ ኢንቨስት ላደርጋችሁበት ነገር ወዲያው መልስ አትጠብቁ። በጣም ረጅም ጊዜ ያህል መጠበቅ አለባችሁ። አምስተኛው ደግሞ አጭበርባሪዎችን ማስወገድ አለባችሁ። አጭበርባሪዎች እንዴት ሊመጡ እንደሚችሉ በፍጹም አታውቁ። ለምሳሌ እንዴት ሊመጡ ይችላሉ ብለን ከጠየቅን ፈጣን ትርፍ አለው፣ ቶሎ ታገኛላችሁ፣ በአጭር ጊዜ ውስጥ በጣም ብዙ ገንዘቦች ማግኘት ትችላላችሁ ብለው እስካም ሊያደርጓችሁ ስለሚችሉ እርሱን መጠንቀቅና ማገናዘብ የእናንተ ኃላፊነት ነው። እዚህ ጋር የምዘረዝርላችሁ በጣም ብዙ ጀማሪ ኢንቨስተሮች የሚሳሳቱ ስህተት ነው። አጠር አድርጌ ማብራራላችሁ። አንደኛው ፈጣን የሆነ የገንዘብ ምላሽን መጠበቅ፣ ችኩል መሆን ማለት ነው። ለምሳሌ ዛሬ ያስቀመጣችሁ ዓመት ሊሆን ይችላል፣ 2 ዓመት ሊፈጅባችሁ ይችላል። ምክንያቱም ፕሮፊቱ ሰፊ እንዲሆንላችሁ የምጠብቁ ከሆነ ዓመት፣ 2 ዓመት፣ 3 ዓመት ሊሆን ይችላል ቆይቶ መልስ ይዞላችሁ ሊመጣ ይችላል። ሁለተኛው ደግሞ ስለ ነገሩ በደንብ ሳይረዱ የሰው ምክር ወይም ደግሞ ወሬ በመስማት ይገባሉ። ከዛን ያ ጉዳይ 100% ፌል ያደርጋል። አሁን ለምሳሌ ስለ ፎሬክስ ትሬዲንግ በወሬ ደረጃ ሰምታችሁ ወደዛ ኢንቨስትመንት ታይፕ ብትገቡ ሙሉ በሙሉ ልትከስሩ ትችላላችሁ፣ ምክንያቱም ስለማታውቁት ማለት ነው። ሶስተኛው ደግሞ ሁሉንም ገንዘባቸውን ጠቅልለው አንድ ቦታ ላይ በጀት ያደርጋል። ያ ደግሞ ከባድ ሪስክ። አራተኛው ደግሞ ስሜታዊ ነው፣ ጊዜን አለመጠበቅ። ጊዜን ካልጠበቃችሁ ተሰናበቱ። እስካሁን የዘረዘርኩላችሁ በጣም ወሳኝ የሚባሉና ብዙ ጊዜ በጀማሪዎች ደረጃ የሚታዩ የስህተት አይነቶች ነው አጠር አድርጌ ያብራራሁላችሁ። በመጨረሻም እንድትረዱት የሚፈልገው ነገር ኢንቨስትመንት ምንም አስቸጋሪ ጉዳይ የለውም፣ ቀላል ነው ግን መረዳት ነው። ለምሳሌ ያህል ፎሬክስ ትሬዲንግን እስካሁን ስለወሰድነው እንጠቀሙ። ፎሬክስ ትሬዲንግ ስንወስድ በጣም ብዙ ሰዎች ገብተው 2 ቀን 3 ቀን 4 ቀን ሰርተው ይከስሩ ይወጣሉ፣ ምክንያቱም ሳይማሩ ስለገቡ። እናንተ ግን ቻርቱን ከመራችሁ የተለያዩ ነገሮች አጥነታችሁ ስትገቡ ምንም አይነት ኪሳራ በሚባል ደረጃ አያጋጥማችሁ፣ ምክንያቱም ተምራችሁ ስለምትገቡ። አይኖ ኢንቨስትመንት ያለ ነው፣ መክሰር ያለ ነው። ዛሬ የዘራችሁት ዘር ጥሩ ፍሬ ይዞላችሁ እንዲመጣ መንከባከብ ትልቁን ቦታ ይይዛል። ኢንቨስት የምታደርጉበትን ነገር በደንብ ኮንሲስተንት ሆናችሁ እያስተዋላችሁ መንከባከብ አለባችሁ።
እዚህ ድረስ ከተከታተላችሁን አይቀር ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንደምትሆኑ አልጠራጠርም። ቸር ሰንብቱ።